የተወደዳችሁ የሁሉ ገበያ አድማጭ ተመልካቾች ትኩስ መረጃዎች ይዤላችሁ ቀርቤያለሁ። መልካም ቆይታ። ቢያንስ 5 የአሜሪካ የጦር ጄቶች መከስከሳቸው ተዘግበዋል። አልጄዚራ እንደዘገበው በኩዌት ቢያንስ 5 የጦር ጄቶች ኤፍ-15ን ጨምሮ ተከስክሰዋል። ኢራን ጄቶቹ መትቼ ጣልኩኝ ብላለች። የኩዌት መንግስት በቁጥር ያልገለጻቸው የአሜሪካ ጄቶች መውደቃቸውን ገልጸዋል። በሌላ በኩል በሳውዲ አረቢያ የሚገኘው የራስ ታኑራ የነዳጅ ማጣጣቢያ በሁቲ አማጽያን መመታቱ ተገልጿል። ይህ የነዳጅ ማጣሪያ በቀን ከ550 ሺህ በርሜል በላይ ነዳጅ የሚያመርት መሆኑ ተገልጿል። በሌላ በኩል የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ ለመግደል አሜሪካ ለወራት እንቅስቃሴያቸውን ስትከታተል እንደነበረ ሲኤንኤን ዘግቧል። የአሜሪካ ስለላ ቢሮ ለወራት የመሪውን መውጫ መግቢያም ሲያጠና መቆየቱ ተገልጿል። በተመሳሳይ መረጃ በሰሜን ኢራቅ የኩርዲስታን ክልል በሚገኘው የኤርቢል አውሮፕላን ማረፊያ ላይ የተሰነዘሩ ጥቃቶች ከፍተኛ ጉዳት ማድረሳቸው ተገልጸዋል። የአሜሪካ ጦር ሰፈር በሚገኘው በዚህ አውሮፕላን ማረፊያ አቅራቢያ ከፍተኛ ፍንዳታ ድምፅ መሰማቱ ተገልጸዋል። በሌላ መረጃ የጀርመን መንግስት የኢራን አገዛዝ በቀጠና ሀገራት ላይ የሚፈጽመውን ጥቃት የማያቆም ከሆነ አሜሪካና እስራኤል በኢራን ላይ ከፈቱትን ወታደር እርምጃ እንደሚቀላቀል ገልጸዋል። ምንም እንኳን በእስራኤል የሚገኝ ጀርመን ኤምባሲ ለቀረበለት አስተያየት እስካሁን ምላሽ ባይሰጥም ትናንት ምሽት ፈረንሳይ፣ ጀርመንና ብሪታንያ የኢራን ጥቃት የሚያወግዝ የጋራ መግለጫ አውጥተዋል። ተጨማሪ መረጃ በቶሎ እንዲደርሳችሁ ላይክ እና ሰብስክራይብ እንዳይረሳ።